ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች፣ ዛሬ ማን ነው በዩኒቨርስ ዓለም አህጉር ሀገራት የተረጋጋ ሰው ያለው እና ሰውን የሚያረጋጋው? አሁን የዚህ የዩኒቨርስ ዓለም አህጉር ሀገራትንና በየሀገራቱ ውስጥ ያሉትን ከርሰ ምድሮች፣ ከባቢ አየሮች፣ ፍጥረታቶች፣ መልክዓ ምድሮች እና ገጸ ምድሮችን እንዴት ነው በብልጽግና ስርዓት፣ በእድገት ጸጋ፣ በሀብት ሚዛን፣ በልማት ህግ እና በተፋጠነ ግንባታ ተልእኮ ሚዛን በመጠበቅ በመፍትሄ በመምራት በውጤት ማን ነው ሊገዛት የሚገባው? የሰው ልጅ ነው። ምክንያቱም ዩኒቨርስ ዓለም አህጉር ሀገራት የሰው ልጆች ኃላፊነት ነው። ስለዚህ ይሄ የሰው ልጅ ዛሬ በዩኒቨርስ ዓለም አህጉር ሀገራት ውስጥ የሰው ልጅ ምን አይነት ድርሻ አለው? በእርግጥ የገጸ ምድሩን ግንባታ ተልእኮውን፣ የመልክዓ ምድር ልማት ማህበሩን፣ የፍጥረታት ሀብት እሴቱን፣ የከባቢ አየር እድገት ራዕዩን እና የከርሰ ምድር ብልጽግና ዓላማውን በትክክል ሚዛን እየጠበቀ በመፍትሄ እየመራ በውጤት እየቀየረ እችን ዩኒቨርስ በአግባብ ቀርጿታል ወይ? በራሱ ጥበብ በራሱ ሳይንስ። ኦኬ። ይሄ ዛሬ ይሄ የምናየው ጦርነት፣ የምናየው ወንጀል ያለው ጥፋት፣ ችግር፣ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደርና ክህደት ሰው የፈጠረው ሰው ሰራሽ ነው። ስለዚህ በህይወት ብልጽግና እንጂ በተፈጥሮ እድገት እንጂ በፍጥረት ሀብት እንጂ በዓለም ልማት እንጂ በልሳን ግንባታ እንጂ ጥፋት፣ ችግር የለም። ስለዚህ ሰውነቱን በማቋረጡ ወይም ከሰውነቱ ከፍጥረታዊነቱ ከሰብአዊነቱ በመቋረጡ ሰው በራሱ ላይ ያመጣው ችግር ነው። ይህ ትላንት ነው፣ ዛሬ አይደለም። ዛሬ በዛሬ የሚከሰት ጥፋት ችግር የለም። ተንከባሎ ከትላንት በነገ ተሻግሮ ወደ ዛሬ ቀኝ፣ ከትላንት ጀርባ ስህተት ተንከባሎ በነገ ተሻግሮ ወደ ዛሬ፣ በነገ ፊት ተሻግሮ ወደ ዛሬ ቀኝ መጥቶ የትላንት ስህተት ነው የዛሬን ትክክል የዘጋብን። ስለዚህ ትክክል ያልሆንን ሰዎች መስሎናል። ስለዚህ አሁን የፊዚካል ቦዲ ማይንዳችንንና የዩኒቨርስ ዓለም አህጉር ሀገራታችን እንደገና በአዲስ ሳይንስና ቴክኖሎጂ ፎርሙላና ቀመር ወይም በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ህግ እውቀት በማውረድ ዩኒቨርስንም ማይንድንም በአዲስ መቅረጽ አለብን። ምክንያቱም በትላንት ባሮጌ በቆሸሸ አመለካከት ነው ያለ ነው። አሁን በበለጸገ ገዢ አዲስ ሐሳብ በንቃተ ህሊና በአሸናፊነት ስነ ልቦና መገኘት አለብን። ለዚህ ደግሞ አሁን በትላንት ቆሻሻው ውስጥ ሁላችንንም አቆሽሾን ቁንጅናችን ተሰውሯል፣ ንጽህናችን ተቋርጧል፣ ፍጽምናችን ተክዷል። ስለዚህ ከዚህ ቆሻሻ የሰዎች ሴራ ህገ መንግስት 24 ሰዓት ቀለበት አጥር ሰብረን መውጣት አለብን። ወደ አሸናፊነት ስነልቦና፣ ወደ ንቃተ ህሊና። እባካችሁን እናንት ምሁራንን የምትሉ፣ እናንት ፖለቲከኛንን የምትሉ፣ እናንት የሃይማኖት አዋቂነን የምትሉ፣ እናንት የመዋቅር መንግስታትነን የምትሉ ምንም ልታመጡ ልታሻሽሉ አልቻላችሁም። በትላንት ስህተት መንገድ ነው ያለ ነው።
እኛ በዛሬ አዲስ በሳይንስ ፎርሙላና በቴክኖሎጂ ቀመር በአዲስ መንገድ በአዲስ አስተሳሰብ በአዲስ ባህሪ ብልጽግና በአዲስ አሸናፊነት ስነልቦና በማንነታችን በዛሬ ማንነታችን መራመድ አለብን በማሰብ። ስለዚህ ይሄንን ደግሞ በነፃ አስተነትናለሁ። ሰው አመሉ የሚገነባው በሰው ጠባይ ልማቱ ነው። የሰው ጠባይ የሚለማው በሰው ስብዕና ሀብቱ ነው። የሰው ስብዕና ሀብቱ በሰው ስነ ምግባሩ እድገት ነው። የሰው ስነ ምግባሩ እድገት በሰው በመንፈሳዊ ባህሪ ህይወት፣ ቃል፣ ተስፋ፣ እውነት ማንነቱ በባህሪው በአስተሳሰብ ብልጽግናው ነው። በትክክለኛ በ360 ዲግሪ እይታው ነው። ስለዚህ አሁን ከፍታው ተክዶ ነበረ ነፃነቱ፣ ቀኙ ተዘግቶ ነበረ ስርዓቱ፣ ፊቱ ፈርሶ ነበረ ጸጋው፣ ግራው ተቋርጦ ነበር ሚዛኑ፣ ኋላው ተበርዞ ነበር ህጉ፣ ጀርባው ተቀይሮ ነበር ግዴታው፣ ዝቅታው ተሰውሮ ነበረ ፍትሁ እና በደመነፍስ ባርነት ነበረ። ስለዚህ አሁን ከደመነፍስ ባርነቱ ከአውሬ ፍርሃቱ፣ ከቁስ ተሸናፊነቱ፣ ከስጋ ድክመቱ የሰብ ስብዕናውን ሚዛን ጠብቆ በነፍሱ ብርታት ተሻግሮ ወደ መንፈሱ አሸናፊነት ስነ ልቦና መጥቶ በንቃተ ህሊናው አሁንን በስራ ሲኖር ሰው ሁሉ ከፍታው ስራ፣ ፍቅር፣ ነፃነት ነው እና አሁንን በመስራት ሁሉንም ቆሻሻ ልናጸዳ ልናጠራ እና ሚዛን ልንጠብቅ እና እችን የከርሰ ምድር ብልጽግናችንን በማሰብ የከባቢ አየር እድገታችንን በማስተዋል የፍጥረት ሀብታችንን በማሰላሰል የመልክዓ ምድር ልማታችንን በማስታወስ የገጸ ምድር ግንባታችንን በፍልስፍና ልናስተካክለው እንችላለን። ፍልስፍና ይጠይቃል፣ ድግምት ነው። እውቀት ይፈትናል፣ ጸሎት ነው። ሙያ ይዋህዳል፣ ንስሐ ነው። ክህሎት ያሻግራል፣ ጾም ነው እና ጥበብ ይመልሳል፣ ስግደት ነው። አሁን እዚህ ጋር ያለው የፌክ ሃይማኖትን እና የደነዘዝንበትን የፌክ ፖለቲካን እና የቦደንበትን የፌክ ትምህርትን የፌክ መዋቅርን የሰጠንበትን እና የተቋረጥንበትን ይሄን አቅጣጫ እውነተኛ መረጃና ትክክለኛ አቅጣጫ በአዲስ ባገኘሁት በዛሬ በአዲስ በሳይንስ ፎርሙላና በቴክኖሎጂ ቀመር ወይም በኢትዮጵያ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ መንገድ አሳያለሁ፣ አስተነትናለሁ። ስለዚህ አሮጌውን መክሊት አውልቁና ጣሉ፣ አዲሱን ተስፋ ቃል ህይወት ማንነታችሁን አንግሱ። እውነትን እናንግስ፣ የነገሰውን ሐሰት እንቅበር። እውነትን እናንግስ፣ እግዚአብሔርን እንፍራ፣ ሴጣንን እንድፈር። በሚቀጥለው እንገናኛለን። ሰብስክራይብ አድርጉ እና ይሄን ዓለም አቀፋዊ እናድርግ። ዛሬ ጡንቻ ራሶችና የሴጣን ተልእኮ አስፈጻሚዎች ሐሰተኞች የሐሰታቸውን መንገድ ድክመታቸው ነው፣ ያ ፍርሃታቸው ነው። ያ እነሱን መኮንን መክሰስ ሳይሆን ወደ ሰውነታቸው ልንመልስ እኛ አንድ አዳም ነን። ይሄንን ሐሳብ አምጥተን የጾታ ልዩነትን ጌጥ ማድረግ፣ የቀለም ልዩነትን ጌጥ ማድረግ፣ የሃይማኖት ልዩነትን ጌጥ ማድረግ፣ የዘር ልዩነትን ጌጥ ማድረግ። እኛ ግን አንድ አዳም ነን። በንቃተ ህሊና በአሸናፊነት ስነ ልቦና ቆሻሻውን ወደ ንጽህና መቀየር የምንችልበት ጥበብና ኃይል አለን። ያንን ጥበብና ኃይል በማስተንተን እያንዳንዳችን ሰዎች ይሄንን በማግኘት እናንተ ከፈለጋችሁ በነፃ የተሰጠኝን በነፃ ልሰጥ ዝግጁ ነኝ። ወደ መቃብር ይዤ መውረድ የለብኝም ይሄንን ጥበብ። ስለዚህ አመሰግናለሁ ስለሰማችሁኝ። ጥያቄ አስተያየት በውስጥ እየጠየቃችሁ እየተደጋገፍን እችን ችግር እንሻገራታለን። ህዳሴያችን ነው፣ አትጠራጠሩ። አመሰግናለሁ።